የሆነ ያሰብኩት ነገር አለ። ማሰብሽ ለኔ ምን ይጠቅመኛል? እሺ ተው በቃ ራሱ ጠይቀዋል። የግድ መቀበል አለብሽ። ትዕግስትም እኮ ቢሆን ገደብ አለው። እንግዲህ ዳኒ ተናዶ ገንዘብ ተቀባዩ ገንዘብ ያስፈልገኛል እያለ ነው። እንግዲህ ይቺ ቲና ገንዘብ እፈልጋለሁ የሚል ወንድ እንደማይወዳት አለማወቋ አለመንቃቷ ነው የሚገርመው። አንዳንድ ሴቶች እንግዲህ እንደ ቲና ያሉ ሴቶች አሉ። ገንዘብ እፈልጋለሁ የሚሉ ወንዶች እንደማይወዷቸው ወቁ ካሁኑ ማለት ነው። ምክንያቱም ከቲና ተቀብሎ ለዛችኛይቱ ፍቅረኛውን ስፖንሰር ለማድረግ እየሞከረ ነው። ለእሷ ብሎ ነው ዝጣጣ ውስጥ የገባው። ብዙ ወንዶች ደግሞ ከማይወዷት ሴት ተቀብለው ወደሚወዷት ሴት ይዘው ይሮጣሉ ማለት ነው። በተለይ በአሁኑ ዘመን እንግዲህ ቲናም የሆነችው እንደዛው ነው። በእኛ ፈቃድ ያለው ከልጅ ተደብቆ ስለሰማ ደስ ሊለው ይገባል። እንግዲህ አባትና ልጁ ትንሽ ተጋጭተዋል። ምክንያቱም ካሌብ በቤቱ እንደወጡ ቸኩሏል። አባትየው ደግሞ ተረጋጋ ልጅ እያሉት ነው። እንግዲህ ትሁት ደግሞ እየሸመገለ ትገኛለች። ከዳኒ ጋር እንደምታወራቃለ መቶ ሊጠይቅ ይችላል። እሷ እንዲያባል ቆየ የማይመጣበት ምንም ምክንያት አይኖርም። እንግዲህ ፈጣጣው ዳኒ ማለት ነው። አይኑን አፍጦ ይመጣል እዚህ ቤት እያሉ ነው። የሚመጣ ይመስልሃል እያለ ነበር ትሁት። ይመጣል እስከዛሬ አይኑን አፍጦ ያላፈረውን አሁን የሚያፍርበት ነገር የለም እያሉ ነው። አበባ እዛ ሁሉ የሚያናደኝ ማወቅ ካለባቸው እኛ ፈቅደንና አውቀን መሆን አለበት ማወቅ ያለባቸው። ወይ በቃ አንቺ አንደኛሽን ከሀዲ የሚባል ስም ይውጣልሽ። ስድቡን አቆይልኝ። አሁን የምኮንተ ነበር እህትና ወንድም እንዳልሆነን ማወቃቸው ለምን አልነገርሽ? ላችሁበት ቆይ እንዴት ታገሳችሁ? እንግዲህ ዳኒ እንዴት ታገሳችሁን? እህትና ወንድም አለመሆናችንን ስታውቁ እያለ ነው። እንግዲህ እንደናንተው ድራማ ለመስራት ነው እያለ ነው። ትሁት ልጅ እንደማላረግ ታውቂያለሽ። ቢያንስ አትነግሪኝም? ያው ቃሉ ብቻ ብዬ ነው የነገርኩህ። ሌላውን በሙሉ ነገር ያለው አንተ ለምን ያልቻለ ያንተስ ልዩ የሚገርም ነው። እንዳላወቅኩ ሆኜ እዚህ ቆያለሁ ነገሮችን እስከማስተካከል ድረስ እያለ ነው ፈጣጣው ዳኒ። እንግዲህ እሱ የሆነ ነገር ከሰማች የባሰ አስተካከልኩ ብላ ታበላሸዋለች። ከዚህ በኋላ እንኳን አታስቢ፣ ብዙ ጊዜ አልኖርም። ይህ እያለቀ እንግዲህ ዳንኤል ተኝቶ ከሰላው ላይ አባባ ደግሞ እንዲህ እያሉ ሲያዩት ደንግጦ ተነሳ ማለት ነው። መሆነ ነው ልጅ ካሌብ አሉት ማለት ነው። የምን ውለታ አይመስልም። እንግዲህ በህይወቴ ላይ አንድ ነገር ካደረግኩኝ ለፍቅር ስል ነው አላለም። እንግዲህ አባባ ደግሞ ለፍቅር ከሆነ ግድ የለም አሉት። የምናወራርደው ሂሳብ አለ ሲሉት ደግሞ ደነገጠ። የምናወራርደው ሂሳብ አለ እንዴ አላለ። መጀመሪያ የተበላሸ ነገር ካልሆነ እኔ አንድ ተራ ሰውን ነገሩን አበላሸዋለሁ ብለን ዳኒ የምትፈልገውን ወይም ልትል የፈለከውን ነገር ንገረኝ። እሺ ስሙ ገንዘብ ያስፈልጋል። ዳኒ ከዚህ በፊት እኮ ጠይቄው ነበር እምቢ ብሎኛል። እና በዚህ ሁኔታ እስከ መቼ ነው መቆየት ያሰብሽው? በቃ ፍቺው። እንግዲህ ገንዘብ ከሰጠኝ እፋታዋለሁ፣ ገንዘብ ካልሰጠኝ ግን አልፋታውም እያለች ነው። ዳንኤል እንግዲህ ገንዘብ እፈልጋለሁ፣ እንደዚህ ባዶ እጃችንን መውጣት አንችልም እያለ ነው። ድንቁርና ዳኒ ጊዜው እየሄደ ነው እያሉሽ። እወድሃለሁ፣ ለአንተ ብዙ ዋጋ ከፍያለሁ። ስለዚህ በማይሆን ነገር አንተን አልተውህም። አንተን ባጣህ እንኳ የጀመርኩትን ነገር አላጣውም እያለች ነው። እንግዲህ በገንዘብ የተገዛ ፍቅር ሂዶ ማለቁ የማይቀር ነው። ገንዘቡ ሲያልቅ አብሮ ፍቅሩ ይወድቃል ማለት ነው። ስለዚህ ፍቅርን በገንዘብ ለመግዛት አትልፉ ማለት ነው። በነገራችን ላይ አንዳንድ እህቶች አንዳንድ ወንዶችን በገንዘብ የሚያታሉ ሴቶች አሉ። ግን ገንዘባቸውም ጉልበታቸውም እድሜያቸውም መልካቸውም ሁሉ ነገራቸው ሲረግፍ ጥሎ መሄዱን አይዘነጉታል። በዛውም ለእናንተ ምክር ጣል እያረኩ ነው። ይሄ ድራማ ለእኛም ጠቃሚ ነው ብዬ አስባለሁ። ቲና ነይ ውጪ ሲላት አልወጣም ስትለው፣ ካሌብ ግን ትለምነኛለህ በኋላ ላይ ስትለው ምንጊዜም አልለምንሽም ብሎ እጇን ይዞ እየጎተተ ወደ በሩ አስወጣት ማለት ነው። በፍጹም አላደርገውም በወጣሽልኝ እንጂ አንቺን ልለምን አልችልም ብሏል። ይቅርታ ካሌብ፣ ግን የተሻለ አማራጭ አይመስለኝም። ትሁት እንዲሁ እንደዚህ ካላባረሻት በስተቀር ክብር የሚገባት አለች። እንግዲህ በእሷ ምክንያት አባቴ ጋር ልቆራረጥ ነው። እሷን መታገስ አልችልም። ስለዚህ በሩ እንደተዘጋ ይቅር ብሏል ካሌብ። እሷ ደግሞ ካሌብ እያለች እንግዲህ በሩን እየቆረቆረች አስጨንቃለች።
ይኸውልህ በዚህ እኮ በር ነው እኛ የምንወጣውም የምንገባውም፣ ስለዚህ እስከ መቼ ይዘጋል እያለኝ ነው ትሁት። አባዬ እኮ የደረሰበት ነገር የሚቻል አይደለም። ቀጣይ ምን እንደሚፈጠር ስለሚያውቅ ሁሉም ነገር በጥንቃቄ ለማለት ነው። ተፈትኮ መግባት አይቀርም። እሷ የምትወደው ድርድር ስለሆነ በድርድር ለመፍታት ሞክር። መስመር እያለት የማይገባ ነገር እያደረክ ነው። ስለ መስመር ማለት ታውቂያለሽ እንዴ? የማይገባ ነገር ምን እንደሆነ ታውቂያለሽ? ይኸውልሽ አሁን አንድ ድል ነው የምሰጥሽ። ቆይ አንቺ ብትፈጪ ምን ላድርግ? 400 ሺህ ውስጥ ተረጋጋ። ቆይ አልጨረስኩም። ስለዚህ ይቀራል። እኔ አልፈታም። እሺ በአንቺ ልክ ነው እያስጠላኝ ቢሆን እንግዲህ ቲና 400 ሺህ ብር ካልሰጠኸኝ አልፈታህም ስትለው እልክልሻለሁ አልሙሄም አንቺ ውጪ ብሏል። እንግዲህ አንድ ቀን እራት ከአንተ ጋር መብላት እፈልጋለሁ አለችው። እኔ በፍጹም አልበላም አላት ማለት ነው። ግን እኔ እፈልጋለሁ እሱን ካላደረክ ደግሞ አልፈታህም እያለችው ትገኛለች። እሱ ደግሞ ተስማምቷል ማለት ነው። እዛ እራት ላይ ምን ልጨምር አስባ ነው ቤተሰብ እንግዲህ 400 ብር ልኮ በስልኳ አሳይቷታል ማለት ነው። ካሌብ ለቲና ልኮላታል ብሎ በጣም እየተቀየርሽ እንዲህ መረጋጋት ይችላል። እንግዲህ ቲና በጣም ተቆጥታለች። ምን እንደሰማች አላቅም። ዳኒ ጋር በጣም ተቆጥታ መጠጥ እየጠጣች ትገኛለች። እንግዲህ ብሩን ሰጠሽ እንዴ ሲላት አልሰጠኝም ብለዋለች፣ ደብቀዋለች። እንግዲህ ትሁትን ኤዱ ጋር አስታርቂ ብሏታል። እሷ ግን እኔ የማላምንበት ነገር አልገባበትም ብለዋለች። ፍቅር እኮ ብቻ ነው አገኘው። ገንዘብ የለኝም አውቃለሁ። ስለ ገንዘብ እያወራሁ እንዳልሆነ ታውቃለህ። ያላመንኩበት ነገር አላደርግም። ተጸጽፈሽ ታውቅ ዋሽቶ ማስታረቅም እኮ አለ። እንግዲህ ይቺ ትሁት አልኩኝ ይቺ ቲና ምን እንዳሰበች ባላቅም፣ ያው ምሳ ለቁርስ ለመስራትም ተፍተፍ ስትል አለ ምን እየሰራሽ ነው ብላ ትሁት አባረረቻት። ይች ልጅ የሆነ መድኃኒት ነገር ልታረግበት ነው ፈልጋለች መሰለኝ። እንግዲህ ትናንትና እኔ የምንዋደደው ገንዘብ ሲኖረን ብቻ ነው። አሁን ተረድቼዋለሁ። ሰው ያለ ገንዘብ ፍቅር የለም እያለችው ነው። ያላንተ አልኖርም ስትይ ነበር እኮ ሲላት፣ አሁን ግን ትቼዋለሁ ለቅቄሃለሁ እያለችው ነው። ምክንያቱም ገንዘብ ሲያጡ ሁለቱም እንግዲህ ሲያበሳጫትና ሲያናድዳት ስለነበር እንደማን ታውቀዋለህ። ዳኒ ትሁትን እንትን ባያት ተጠንቀቂያት፣ ቲናን የሆነ ነገር አስባ ነው አሁን እንደሚያረጋት። ስለዚህ እንትን ብሄ ሲላት ማለት ነው እኔ አልፈራትም ስትለው ተጠንቀቂያት ብሎ ነግሯታል። ምክንያቱም ቲና ያለ አንድ ነገር እንዴት ዝም አላለችም ብሏል ማለት ነው። እንግዲህ ዳኒ ስለምታረጊው ነገር ከጎንሽ ነኝ ላግዝሽ እፈልጋለሁ ሲላት፣ ስለምወድ ነው የማላስገባ ለጊዜው አታስፈልገኝም ስትለው፣ እንዴ ጠልተሽ ነው ሲላት፣ አይጠልችህ አይደለም ስለሚወድሽ ነው ብሏታል። እንግዲህ ቲና እውነትም የመርዞን ነገር አስባበታለች ማለት ነው። እንግዲህ ዳኒ ሁሉንም ነገር ሰምቷል። ይሄ ካሌብ ሁሉንም ነገር ሰምቷል። መቋጨት አለብኝ ይህን ነገር አደጋ ሳይመጣ ብሎ ነበረ። ከዛ እንግዲህ የመጨረሻ ራት መብላት አለብን እያለ አሁንም ከራቱ ላይ ትኩረት አድርጋለች። ምክንያቱም እንግዲህ ያንን ራት ምን ለማድረግ ፈልጋ ነው የምናየው ይሆናል። እውነትም ይቺ ቲና ያሰበችውን እያሳካይ ትገኛለች። መርዙን ከሚጠጡበት መጠጥ ላይ ጨምራለች። ከሚጠጣው መጠጥ ላይ ጨምራበታለች ማለት ነው። በሚያሳዝን ሁኔታ ቤተሰብ ምስኪኑ ካሌድ እንግዲህ ጠጥቶ ይህንን አይሞት እንጂ ብዬ አስባለሁ። ግን አይሞትም ይቻላ፣ ምክንያቱም እየጠረጠራት ይገኛል ማለት ነው። እንግዲህ ከመጠጡ ላይ ጨምራ አቀላቅላ አርጋበታለች ማለት ነው። እውነቱን ነው። ይሄ ዳኒ የሆነ ነገር ስታስብ ነው ጸጥ ረጭ የምትለው። እሷ ያለ አንድ ነገር እንደዛ አልሆነችም። ተጠንቀቂያት አንቺም እያላት ነበረ ትሁትን ማለት ነው። ምክንያቱም በደንብ አድርጎ አሳምሮ ያቃታል ማለት ነው። በጣም ያሳዝናል እናንተ። ወይ ጉድ! ሰው በድሎን እንደገና ደግሞ መግደል ለምን አስፈለገ? በጣም እኮ ነው የሚገርመው። እንግዲህ የኖርኩበት ለምን ቤት ካልወሰድኩ ብላ የሰው ንብረት ለምን ካልወሰድን ብላ እንግዲህ
ተቃጥላ ስለነበረ በባዶ ተደስታ ስለነበረ ያንን ደስታ እንግዲህ ንፋስ ሆኖ ሲቀር በጣም ተናደደኝ ማለት ነው። ስለዚህ እንግዲህ ለመግደል ተዘጋጅታለች። ካሌብ ይጠጣዋል ወይስ አይጠጣውም? ይድናል ወይስ ይሞታል? የሚለውን በድጋሚ ይዘንላችሁ እንመጣል። ላይክ ሰብስክራይብ አድርጉኝ። ስለተከታተላችሁኝ በጣም አመሰግናለሁ ውድ ቤተሰቦቼ። በድጋሚ እስከምንገናኝ ደህና ሁኑ። ባይ ባይ።